ወደ ዲሲ በምናደርገው በረራ በእኛ በኩል ሙሉ ለሙሉ በሚባል ደረጃ የተዘጋጀን ሲሆን በምግብ በኩል ቆንጆ ቅቅል፣ በመጠጥ በኩል አረቄ የሚቀርብላችሁ ይሆናል። ይሄ በረራ የተሳካ ነው። እዛ ላይ ምንም አሹር አደርጋችኋለሁ። አንድ ኢቨንቹዋል ችግር ሊፈጥርብን የሚችለው በሽፍታው ኢሳያስ በኩል ነው መንበረው። በዛ በኩል በምናደርገው በረራ አካባቢ የድሮን ወጪ ለመቀነስ ሲባል በዚህኛው ኤርክራፍት ስለላ እናደርጋለን። እዛ አካባቢ መሽከርከር ምናምን ቢኖር ምንም ስጋት እንዳይገባችሁ። ይሄ የጥፋት ቡድን ድንገት ኤርክራፍታችንን ለመንካት ቢሞክር የተከበራችሁ ሻንጣችሁን ወደታችን እንድትወረውሩበት እያሳሰበን የዚህን ሽፍታ ካለፍን በኋላ የሰመረ የሚባል ጉዞ እንደሚኖረን አዝማች ያዛከናሾሪው። አመሰግናለሁ።